ተለውጠው የማያውቁ ሰዎችን ለውጥ እንዴት ሰዎችን ሄዳችሁ ብትጠይቋቸው ስለ ለውጥ አይደለም የሚነግሯችሁ እንዴት አለመለወጥ እንደምትችሉ ነው በደንብ አድርጎ የሚነግሯችሁ። ሰዎች ደግሞ የራሳቸውን ሐሳብና አስተያየት ሰጡን ማለት እነሱን ሐሳብና አስተያየት ተቀብለን እኛም ያንን ማንነት የራሳችን ያልሆነ ማንነት እነሱ ሲሰጡን እኛ ተቀብለን ያንን ማንነት እንችላለን። እንዴት ነውስ በየትኛው መንገድ ነው እኛ መለወጥ የምንችለው? በህይወታችን ለውጥ ለማምጣት ምንም ነገር አይደለም የሚያስፈልገን ተግባር ነው። የሰዎችን ወሬ አለመስማት፣ የሰዎችን ጫጫታ አለመስማት። እኛ ለራሳችን ህልም አለን፣ አላማ አለን፣ እቅድ አለን፣ ግብ አለን አይደል እንዴ? ስለዚህ ለዛ ህልማችን ለዛ አላማችን መክፈል ያለብንን ዋጋ ከፍለን ማሳካት እንችላለን። የፈለግንበትን መድረስ እንችላለን። የፈለግነውን ተራራ መውጣት እንችላለን። ያ ነገር ቀላል ነው። ስለዚህ መጀመሪያ ያለንበትን ካወቅን መድረስ የምንፈልግበትን ደግሞ ማቀድ እንችላለን። ያንንም ደግሞ መድረስ እንችላለን ኢንሻአላህ በአላህ ፈቃድ ሁሉም ነገር ይሳካል። በህይወታችን የምንፈልገው ነገር ማግኘት ማቀድ አሊያም ደግሞ ማሰብ ሁሉንም ነገር እንችላለን። አንችልም ተብላን ያደግን ሊሆን ይችላል። ምናልባት አንቺ ትምህርት የለሽም ተብለሽ ሊሆን ይችላል። ምናልባት አንቺ አትችይም ሴት ነሽ ተብለሽ ሊሆን ይችላል። ሁሉንም ግን ትችያለሽ። አንቺ አቅም አለሽ። አዎ ትችያለሽ። እችላለሁኝ እስካልሽ ድረስ ማለት ነው። አይ አም ፖሲብል እኔ በራሴ እችላለሁኝ የመቻልም ሙሉ እምነት አለኝ። ምክንያቱም በራሴ ላይ እተማመናለሁኝ። ከዛ በኋላ ደግሞ በፈጣሪ እደገፋለሁኝ። ፈጣሪ ያግዘኛል በሁሉም ነገር ላይ ማለት ነው። ስለዚህ በራስሽ አቋም ኖሮሽ የራስሽን አቋም አሳምረሽ ቀጥ ብለሽ ቁሚ፣ በራስሽ ቁሚ። አዎ በሰዎች ሐሳብ፣ በሰዎች አላማ፣ በሰዎች እቅድ፣ በሰዎች ሐሳብና አስተያየት አይደለም አንቺ ብትኖሪ። ሰዎች አንቺን ሊገምቱሽ አይችሉም፣ አንቺንም ደግሞ ሊያውቁሽ አይችሉም። ስለዚህ አንቺ መገኘት ከቻልን ጸንተን ከተገኘን ደግሞ ያሰብንበትን መድረስ እንችላለን። በአላህ ፍቃድ ኢንሻአላህ